የእግዚአብሔር ጸጋ ከሁላችን ጋር ይሁን። እንዴት ከርማችኋል? ሰላምታዬ ይድረሳችሁ። እንደተለመደው በዚህ ሰዓት ዘወትር ሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ይዤላችሁ የምቀርበውን አንድ ጋብቻ ዓላማ መራሽ ቤተሰብ በሚል ርዕስ የተጻፈውን መጽሐፍ ምልከታ ለማድረግ ተዘጋጅቼ መጥቻለሁ። ከኔ ጋር አብራችሁ እንድትቆዩ በጌታ ፍቅር አደራላችኋለሁ። ይህ ፕሮግራም የቅዱሳን ወንድሞችና እህቶች ዳግመኛ አክብሮቴንና ሰላምታዬን አቀርብላችኋለሁ። ዛሬ እንደተለመደው አንድ ጋብቻ ዓላማ መራሽ ቤተሰብ በሚል ርዕስ የተጻፈውን መጽሐፍ መመልከታችንን እንቀጥላለን። ብዙዎቻችሁ ከዚህ መጽሐፍ በርካታ ጠቀሜታ እንዳገኛችሁ እና ደግሞ በዚህ ፕሮግራም የምትከታተሉ ሁሉ እግዚአብሔር እየረዳችሁ እንዳለ አምናለሁ። ብዙ ሰዎች በስልክ ያናግሩኛል፣ ይደውሉልኛል እና እግዚአብሔር አምላክ የተባረከ ይሁን። እና ይህን የምትከታተሉ ጥያቄ ካላችሁ ሐሳብ ካላችሁ ቻት ቦክስ ውስጥ ከማስቀመጥ ወደኋላ እንዳትሉ፣ ደግሞ ለሌሎችም ሼር ማድረጋችሁን እንዳትረሱ አደራ እላለሁ። ዛሬ እንግዲህ ባለፈ ጊዜ እንደተናገርኩት የምንነጋገርበት ሐሳብ ልዩነቶችን ስለማቻቻል ነው። ልዩነቶችን አቻችሎ ስለመኖር ነው የምንነጋገረው። በዚህ ርዕስ ላይ ጥቂት ስላይዶች አሉኝ። እነሱን መሰረት አድርገን እንነጋገራለን። በቤተሰብና በጋብቻ ውስጥ የግጭቶች አያያዝን ይመለከታል ዋና ሐሳቡ። ነገር ግን የሰጠሁት ርዕስ እኔ ልዩነቶችን አቻችሎ መኖር የሚል ነው። በዛ ውስጥ የግጭቶች አያያዝ ዋና ሐሳብ ስለሆነ ነው በስላይዱ ላይ የምትመለከቱት። እንግዲህ ወደ ዋናው ሐሳብ ውስጥ በምንገባበት ጊዜ ጤናማ ቤተሰብ ሁላችን የምንመኘውና ያስፈልገናል ብለን የምናስበው ነገር ነው። ብዙ ሰዎች ስለ ቤተሰባዊ ግንኙነት ሲነሳ ሁሉን የምናውቅ፣ ሁሉን የምንችል፣ ሁሉ መልካም እንደሆነ አድርገን ቸል ብለን ወይም ላላ አድርገን የማየትና ጉዳዩን ተወት አድርገን የማለፍ ነገር ይታያል። ነገር ግን የሰው ሕይወት ከመዳን ቀጥሎ ትልቅ ውሳኔ፣ ትልቅ የሕይወት ክፍል የሆነው ጉዳይ ለሰው የጋብቻና የቤተሰብ ጉዳይ እንደሆነ ሁላችን የምናውቀው ነገር ነው። ስለዚህ ጤናማ ቤተሰብን ወይም ጤናማ ቤተሰባዊ ግንኙነትን መገንባት አንድ ክርስቲያን ዕለት ዕለት ሊያስበው የሚገባ ጉዳይ ነው። የቤተሰብ ጉዳይ ሲበላሽ መንፈሳዊ ሕይወት ይበላሻል። የቤተሰብ ጉዳይ ሲበላሽ ኢኮኖሚ ይበላሻል። የቤተሰብ ጉዳይ ሲበላሽ ስነ ልቦና ይበላሻል። የቤተሰብ ጉዳይ ሲበላሽ ብዙ ነገር ነው የሚበላሸው እና የአንድ ችግር መከሰት በቤተሰብ በጤናማ ግንኙነታችን መካከል ብዙ ነገሮችን የሚያቃውስ በመሆኑ ይህ ጉዳይ መነጋገር በጣም አስፈላጊ መሆኑን ላሰምርበት እወዳለሁ። ጤናማ ቤተሰባዊ ግንኙነት እንዲኖር ካስፈለገ አንድ ሰው ምን ያስፈልገዋል ከተባለ ዕውቀት ያስፈልገዋል። ስለ ዕውቀት ሲነሳ ብዙ ሰዎች ስለ ቤተሰብ ግንኙነት ወይም ቤተሰባዊ ጉዳይ ወይም ስለ ጋብቻ፣ ስለ ልጆች አስተዳደግ ብዙ የምናውቅ ይመስለናል። ነገር ግን የማናውቃቸው በርካታ ጉዳዮች እንዳሉ፣ ውሱንነት እንዳለ ልናስብ ይገባል። ብዙ ጊዜ በተለምዶ የምናየውን ነገር ነው ተግባራዊ የምናደርገው በጋብቻችን ውስጥ። ብዙ ጊዜ በማህበራዊ ግንኙነቶቻችን ውስጥ የሰማናቸውን ያየናቸውን ነገሮች ነው ተግባራዊ የምናደርገው። ነገር ግን እግዚአብሔር ያየልንና ስለ ጋብቻ ብዙ ዕውቀት ያላቸው ሰዎች የሚያስተምሩት ሐሳብ ከዚህ በጣም የራቀ የረቀቀና የጠለቀ በመሆኑ ዕውቀት ያስፈልጋል እና ዕውቀት ለማግኘት ሴሚናሮችን መካፈል፣ ልዩ ልዩ መጽሐፍትን ማንበብ፣ ትምህርቶችን መከታተል፣ እንደዚሁም ደግሞ የምክር አገልግሎት ከሚሰጡ አገልጋዮች ዘንድ ቁጭ ብሎ መስማትና መማር በጣም አስፈላጊ ነው። ሌላ ጤናማ ቤተሰብ እንዲኖር ካስፈለገ አስፈላጊ ከሆኑት ነገሮች አንዱ እርቅና ይቅርታ
የተሞላ ህይወት መኖር ነው። ታራቂነት፣ ገርነት፣ እሺ ባይነት የአንድ ክርስቲያን የመንፈስ ፍሬ ነው። ብዙ ሰው የምንቸገረው እርቅንና ይቅርታን የማምታታት እና እንደዚሁም ደግሞ እርቅና ይቅርታን በገደብ የማድረግ ዝንባሌ በብዙ ሰዎች ዘንድ ይታያልና ታረቁ ሲባል ሰዎች ለመታረቅ እምቢ ይላሉ። ከታረቁም ደግሞ በቃ ይቅር ብየዋለሁ ወይም ታርቄዋለሁ፣ ግን ሁለተኛ ቀድሞ በነበረን ግንኙነት አንቀጥልም የሚል አይነት ስሜት ያንጸባርቃሉ። እርቅ ከተደረገ እና ይቅርታ ከተደረገ ነገሮች ሪኢንስቴት ለማድረግ መወሰናችንን ነው የሚያመለክተው። የተፈጠረውን ነገር ምንም እንኳን ችግር ተፈጥሮ ቢሆን የነበረን ግንኙነት፣ የነበረን ሰላማዊ ግንኙነት፣ የነበረን ፍቅር፣ የነበረን አንድነት፣ የነበረን ህብረት እንዲቀጥል መወሰናችን ነው እርቅና ይቅርታ ስናደርግ። ነገር ግን ሰዎች ይህንን ብዙ ጊዜ አይቀበሉትም እና መጽሐፍ ቅዱስ ደግሞ ይህንን አይደግፍም። መጽሐፍ ቅዱስ ባልንጀራህ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ጴጥሮስ በጠየቀ ጊዜ ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ታውቃላችሁ። እስከ 7 ጊዜ ነው ቢለው አይደለም፣ እስከ 7 ጊዜ አልልህም፣ እስከ 70 ጊዜ 7 በማለት ፍጻሜ የሌለው ይቅርታ ማድረግ እንዳለበት ጌታ ኢየሱስ ክርስቶስ ለጴጥሮስ የነገረውን ነገር ወይም በጴጥሮስ ጥያቄ ውስጥ ጥያቄውን ለመመለስ መነሻ አድርጎ ያስተማረውን ትምህርት እናውቃለን። ሌላው ጤናማ ቤተሰባዊ ግንኙነት እንዲኖር ጥሩ ተግባቦት ያስፈልጋል። ኮሚኒኬሽን በጣም ቫይታል ነው፣ በጣም መሰረታዊ ጉዳይ ነው። በተለይ በባልና በሚስት መካከል የተግባቦት ችግር በጣም ብዙ ጊዜ የሚያጋጥም ነገር ነው እና ትልቁ ይሄ ልናዳብረው የሚገባ ክህሎት በጣም ኤክሰርሳይዝ ልናደርገው እና በየጊዜው ደግሞ ችሎታችንን ክህሎታችንን ልንጨምርበት የሚገባ ጉዳይ ነው የተግባቦት ጉዳይ። ተግባቦት የሁሉ ነገር ችግር መፍቻ ነው። ተግባቦት ከሌለ ችግሮችንም መፍታት ያስቸግራል፣ አብሮ መኖርም ከባድ ነው እና ግጭቶች ይበረክታሉ፣ መቋሰል ይመጣል እና በጣም መራርነት ይመጣል፣ ህይወት ይበላሻል እና ተግባቦት ወይ አላግባብ ራሳችንን እንድናስገዛ ያደርገናል ተግባቦት ችግር ካለ፣ ወይም ደግሞ ፍላጎታችንን መግለጽ ተቸግረን ከፍላጎታችን ውጪ የሆነ ጉዳይ ውስጥ ታስረን የምንያዝበት ሁኔታ ይኖራል። ስለዚህ ፍላጎታችንንም ለመግለጽም ይሁን ከባልንጀራችን ጋር ሐሳባችንን እኩል ሼር አድርገን ተወያይተን ተነጋግረን ተማምነን አብረን ለመቀጠል ተግባቦት በጣም ወሳኝ ጉዳይ ነው እና ሁለት ሰዎች ያለ ተግባቦት አብረው ሊኖሩ አይችሉም በምንም መንገድ። ስለዚህ ተግባቦት በቤተሰባዊ ግንኙነት ውስጥ በጣም ወሳኝ ከሆኑ ቁልፍ ከሆኑ ነገሮች ውስጥ አንዱ ነው። ሌላው ጤናማ ቤተሰባዊ ግንኙነት እንዲኖር ቤተሰባዊ ግንኙነትን ማበልጸግ ያስፈልጋል። ማበልጸግ ሲባል መንከባከብ ይፈልጋል። የሚያስፈልገውን ነገር ለዛ ግንኙነት ለዛ ቤተሰባዊ ጥምረት የሚያስፈልገውን ግብዓት ማቅረብ ያስፈልጋል። ምን አይነት ናቸው ግብዓቶቹ የሚሉትን ነገሮች እንመለከታቸዋለን። ነገር ግን እነኚህ ነገሮች በሌሉበት ነው የትዳር ችግር ውስጥ የሚገባው። ቤተሰባዊ ግንኙነት ችግር ውስጥ የሚገባው አንደኛ የእውቀት ማጣት ሲኖር ነው፣ ይቅርታና እርቅ ሲጠፋ ነው፣ ተግባቦት ሲያንስ ነው እና ግጭቶችን ደግሞ ቶሎ ግጭቶችን የመፍታት ክህሎትና እውቀት ግንዛቤ ወይም ደግሞ አቅም ሲጠፋ፣ እንደዚሁም ደግሞ ትዳርን ለማበልጸግ ኢንቨስት ማድረግ ፈቃደኛ ሳንሆን ስንቀር ነው። ትዳር እንዲበለጽግ ካስፈለገ somehow ኢንቨስትመንት ይፈልጋል። የተወሰነ ነገር ሁልጊዜ እላው ላይ ኢንቨስት ማድረግ ይፈልጋል። ይሄ ማለት ገንዘብ እናከማችለታለን ለትዳራችን ማለት አይደለም። ኢንቨስት እናደርጋለን ሲባል ወይም መዋለ ንዋይ ማፍሰስ ያስፈልጋል እዛ ላይ ሲባል። ነገር ግን ትዳራችንን የሚያበለጽጉ ነገሮችን ለማድረግ ሁልጊዜ ወጪ እንደሚጠይቅ ላይፍ የታወቀ ነው። ለምሳሌ ከትዳር ጓደኛችን ጋር ወጣ ብለን ጥቂት ሻይ ቡና ማለት ካስፈለገ ጥቂት ሳንቲሞች ማስፈልጋቸው የማይቀር ነው።
የትዳር አጋራችን ደስተኛ እንድትሆን ካስፈለገ ስጦታ ለመስጠት ካሰብን ጥቂት ሳንቲሞች እንደሚያስፈልገን የታወቀ ነው። ስለዚህ የተወሰነ ኢንቨስትመንት ይፈልጋል። ትዳርን ማበልጸግ የግድ ኢንቨስትመንት ብቻ ይፈልጋል ማለት አይደለም። ነገር ግን ጊዜ መስጠት አንድ ነገር ነው። ጊዜን ኢንቨስት ማድረግ፣ ጊዜን እዛ ላይ ማዋል ያስፈልጋል ማለት ነው። ሌላው ማንበብና ማወቅ፣ ወርክሾፖችን መካፈል፣ ትሬኒንጎችን መውሰድ፣ ምክር ከሚሰጡ የመማከር አገልጋዮች ጋር ጊዜ መውሰድ፣ እያንዳንዱን ጉለታችንን ለመፍታት የሆነ ታለንታችንንም ጉልበታችንንም አቅማችንንም ኢንቨስት ማድረግ ሊፈልግ ይችላል እዛ ላይ። ስለዚህ ትዳር የሚበለጽገው ጊዜ ስንሰጠው፣ የሚያስከፍለንን ዋጋ ስንከፍል እና ትኩረት ስናደርግበት መሆኑ የታወቀ ነው። ስለዚህ እነኚህ ነገሮች ከሌሉ ቤተሰባዊ ጤናማ ግንኙነት ይበላሻል። እነኚህ ነገሮች ከሌሉ ስለዚህ ሰዎች መጠንቀቅ ያለባቸው በጥቅሉ በቤታቸው ውስጥ ግጭት እንዳይፈጠር ከሆነ ስለ ቤተሰባዊ ግንኙነት፣ ስለ ቤተሰባዊ ህይወት፣ ስለ ጋብቻ ህይወት ያላቸው እውቀት አፕዴትድ መሆን አለበት። ከጊዜ ወደ ጊዜ መበልጸግ አለበት። ምክንያቱም የሰው ስነ ልቦና በጣም ውስብስብ ስለሆነ ትላንት የምናውቀው ነገር ብቻውን በቂ ላይሆን ይችላል። በየጊዜው የሚፈጠሩ አዳዲስ ፍላጎቶች፣ አዳዲስ ስብዕናዎች፣ አዳዲስ አስተሳሰቦች፣ አዳዲስ ባህሪዎች ሁልጊዜ አሉ። ስለዚህ ትዳር ትላንት የኖርነው ብቻ ሳይሆን ዛሬም አዲስ ነው፣ ነገም አዲስ ነው፣ ከነገ ወዲያም አዲስ ነው። ትላንት አውቀን ጨርሰነዋል ማለት አይቻልም። ስለዚህ የእውቀት ጋፕ እንዳይፈጠር በየጊዜው አፕዴት ማድረግ ራሳችንን ያስፈልጋል ማለት ነው። ሌላው ይቅርታና እርቅ ምንም መተኪያ የሌለው ነገር ነው። ምክንያቱም አለመግባባቶች ሁሉ ጊዜ አሉ፣ የሀሳብ ልዩነቶች ብዙ ጊዜ አሉ፣ ስህተቶች ብዙ ጊዜ አሉ። ልናተኩርባቸው የሚገቡ ልናተኩርባቸው የማይገቡ ስህተቶች በየጊዜው ይፈጠራሉ። በጣም ጎጂ የሆኑ እንደዚሁም ደግሞ ቀላል ስህተቶች ይፈጠራሉ። ስለዚህ እነኚህ ስህተቶች ለማለፍ ይቅርታና እርቅ በጣም ወሳኝ ነው። በዚህ ዘመን ሰው በጣም የሚቸገረው ነገር ይቅርታ መጠየቅ ነው። ተሳስቶ አጥፍቶ በድሎ ይቅርታ የማይጠይቅ ሰው ለትዳሩ ዋጋ የማይሰጥ ሰው ነው። ለቤተሰቡ ዋጋ የማይሰጥ ሰው ነው። ሚስትም ትሁን ባልም ይሁን ይቅርታ መጠየቅ በጣም ወሳኝ ጉዳይ ነው። ይቅርታ ሳንጠይቅ በቃ ይተወዋል፣ ይረሳዋል፣ ትተዋለች፣ ትረሳዋለች ብለን ቸል ብለን የምናልፈው ነገር አንድ ቀን እንደ ኒውክሌር ቦምብ ይፈነዳል በቤታችን ውስጥ። ሌላ የታመቀ ችግር ይዞ ነው የሚቀመጠው። ስለዚህ ይቅርታና እርቅ በጣም ወሳኝ ጉዳዮች ናቸው። እንግዲህ እነኚህን ካልኩኝ ወደ ዋናው ጉዳይ እንገባለን ማለት ነው። ይህንን ለመነሻ ያህል ከተናገርኩ በኋላ እጅግ ብዙ ሰዎች ደስተኛ የሆነ ትዳር መመስረት እንደሚፈልጉ የታወቀ ነው። በዓለም ያሉ ሰዎች ሁሉ ትዳራቸው ጤናማ እንዲሆን፣ ቤተሰባዊ ግንኙነታቸው ጥሩ እንዲሆን ይፈልጋሉ። በቪዲዮ የምናያቸው፣ በፊልም የምናያቸው፣ በትረካ የምንሰማቸው፣ በተለያየ መንገድ ሰዎች የሚያንጸባርቋቸው ሀሳቦች ጥሩ ትዳር እንዲኖራቸው ያላቸውን ምኞት የሚያሳዩ ናቸው። ነገር ግን እንደ አጋጣሚ ሆኖ ጋብቻዎች ዘላቂ ሲሆኑ ሰዎችና ማህበረሰብ የሚጠቀሙ ቢሆንም ይሄ በጣም በጥናት የተረጋገጠ ነገር ነው። ሀገር ይጠቀማል፣ ቤተሰብ ይጠቀማል፣ ራሳቸው ባለትዳሮቹ ይጠቀማሉ፣ ትውልድ ይጠቀማል በትዳር ጤናማነት። እንግዲህ ይህ እንዳለ ሆኖ ሁላችንም በጋብቻ አስፈላጊነት የምናምን ቢሆንም ቅሉ የጋብቻ ግንኙነቶችን ለማሻሻል ግን ብዙ ጥረት ስናደርግ አይታይም። ብዙ ሰዎች የጋብቻ ግንኙነታቸውን ለማሻሻል ጥረት አያደርጉም። በጣም ጥቂት ሰዎች ናቸው ለጋብቻቸው ትኩረት ሰጥተው ግንኙነታቸው እንዲሻሻል፣ ቤተሰባዊ ህብረታቸው እንዲበለጽግ፣ ፍቅራቸው እንዲያድግ ጥረት የሚያደርጉ በጣም ጥቂት ሰዎች ናቸው። ልማዳዊ በሆነ መንገድ ነው እሱንም የሚያደርጉት። በእውቀትና በጣም በተጠና መንገድ የትኛው ላይ የበለጠ ብሰራ ይሻላል በሚል ትኩረት ያዘለ እሳቤ ተነስተው ሳይሆን በተለምዶ እንደዚሁ ቤታቸውን ከመውደድ፣ ሚስታቸውን ከመውደድ፣ ባላቸውን ከመውደድ የተነሳ የሚያደርጓቸው ጥቂት ነገሮች ሊኖሩ ይችላሉ። ነገር ግን ትዳር እንዲሻሻል ጥረት ማድረግ ሁል ጊዜ አስፈላጊ ነው ማለት ነው። ለምሳሌ አንድ ሰው ቤት በሚሰራበት ጊዜ የሰራው ቤት
አንድ ጊዜ ግንባታው ተሰርቶ ለዘላለም ያ ቤት ይኖራል ማለት አይደለም። በየጊዜው ጥገና ይፈልጋል፣ እድሳት ይፈልጋል፣ ቀለም መቀባት ይፈልጋል። የውስጥና የውጭ ስትራክቸሩ በየጊዜው መለወጥ አለበት። ግቢው ማማር አለበት። በተለያየ መንገድ ኢኖቬቲቭ በሆነ መንገድ የቤቱ ሁኔታ ሰስቴን እንዲያደርግ ወይም ጥሩ ይዞታ እንዲኖረው ለማድረግ ጥረት ያደርጋል። ልክ ትዳርም እንደዚሁ ነው። በየጊዜው እንክብካቤ ይፈልጋል ማለት ነው። እንደ እጽዋት እንደ ተክል ሁል ጊዜ እንክብካቤ ይፈልጋል ትዳር። ስለዚህ ሰዎች ይህንን ጥረት ማድረግ እንዳለባቸው ይታሰባል። ነገር ግን ተግባራዊነቱ ላይ ብዙ ጋፕ እንዳለ እናውቃለን። ዋናው ጤናማ ቤተሰብ እንዲኖር ካስፈለገን ችግሮችን አስቀድሞ መከላከል ነው። ፕሪቨንቲቭ የሆነ ፕራክቲስ ማድረግ ወይም ተሞክሮ ማድረግ ፕሪቨንቲቭ የሆነ ምክንያቱም አይመጡም የምንላቸው ነገሮች የሉም። በጋብቻ ህይወት ዙሪያ ውስጥ ብዙ ነገሮች ናቸው በጋብቻ ህይወት ውስጥ የሚመጡት። ስለዚህ እነኛ በጣም ፕሪቨንቲቭ በሆነ መንገድ መከላከል ያስፈልጋል ማለት ነው። ችግሮችን አስቀድሞ መከላከል። ለዚህ የሚረዳ እውቀት ያስፈልጋል። ለዚህ የሚረዳ በየጊዜው የሚሰጡ የጋብቻ ሴሚናሮችን እና የጥሞና ጊዜዎችን እንደዚሁም ደግሞ የጥሞና ጊዜዎች ሲባል ሁለቱ ጥንዶች ጊዜ ሰጥተው ቁጭ ብለው የእግዚአብሔርን ሐሳብ የሚያሰላስሉበት፣ እርስ በርሳቸው ህይወታቸውን የሚፈትሹበት፣ በእግዚአብሔር ፊት የሚሆኑበት ጊዜ ያስፈልጋል እና ሪትሪቶች ያስፈልጋሉ። ወጣ ብለው ሁለቱ ጥንዶች የሚያሳልፉት ጊዜ እና ሁለቱ ብቻቸውን በነፃነት ጥሩ ጊዜ የሚያሳልፉበት ኳሊቲ ታይም ያስፈልጋል ማለት ነው እና እነኝን ነገሮች መካፈል ያስፈልጋል። እውቀት ማግኘት ሲባል እነኝን ሁሉ ያጠቃለለ ነው። እንግዲህ ጥሩ ትዳር በአጠቃላይ ስራ ይፈልጋል ማለት ነው። ኢንቨስትመንት ይፈልጋል ማለት ነው። የወደፊት የቤተሰብን ሁኔታ በተሻለ መተንበይ የሚያስችል ምን ያህል እርስ በርሳቸው መዋደዳቸው ሳይሆን በዚያ ቤት ውስጥ አንዳንድ አለመግባባቶችን ሲከሰቱ እንዴት ነው ሃንድል የሚያደርጓቸው? ሃንድል የሚያደርጉበት ወይም ያንን ችግር የሚይዙበትና የሚፈቱበት መንገድ ምን ይመስላል የሚለው ነው ዋናው ጥያቄ። በጣም ሊዋደዱ ይችላሉ፣ በጣም ሊቀራረቡ ይችላሉ፣ በጣም ሊከባበሩ ይችላሉ። ግን አለመግባባቶች አይፈጠሩም ማለት አይደለም። ምክንያቱም ሁለት ሰዎች ስለሆኑ ሁለት ማይንድ ነው ያላቸው። ሁለት ማይንድ ያላቸው ሰዎች ደግሞ የተለያየ ሀሳብ ያስባሉ። አንደኛው ወደ ቀኝ ሊያስብ ይችላል፣ ሌላው ወደ ግራ ሊያስብ ይችላል። እነኝን ሁለቱን ሀሳቦች ለማስማማት በሚሞክሩበት ጊዜ የሀሳብ ልዩነቶች መፈጠራቸው አይቀርም። የሀሳብ ልዩነቶች ሲፈጠሩ እንዴት ነው የሚይዟቸው? እንዴት ነው የሚፈቷቸው? ግጭቶች ሲፈጠሩ እንዴት ነው የሚይዟቸው? እንዴት ነው የሚፈቷቸው? አለመግባባቶቻቸውን እንዴት ሴት ላይ ያደርጋሉ የሚለው ነው ዋናው ቁልፍ ነገር። ስለዚህ እነኝን ነገሮች ማሰብ በጣም 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 አስፈላጊ ነው። እንዳለመታደል ሆኖ በማንኛውም ቤተሰብ ውስጥ ግጭትና የሀሳብ ልዩነቶች የማይቀሩ ናቸው። ብዙ በዚህ ጉዳይ ላይ የሚያስተምሩ ሰዎች እንደሚናገሩት አለመግባባቶች የሌሉበት ቤት ወይም ጨርሶ የማይከሰቱበት ቤት ምናልባት የመላእክት ቤት ሊሆን ይችላል እንጂ በፍጹም በምድር ላይ ሰዎች የማይግባቡበት ጊዜ ጨርሶ የሌለበት ቤት የለም ብለው ነው የሚያስተምሩት ወይም የሚያስቡት። እኛ በሁላችንም ህይወት እንደምናየው ደግሞ ይሄ ነው። ይሄ ኮመን ነው። ነገር ግን በተገቢ ሁኔታ አለመግባባቶቻቸውን በተገቢ ሁኔታ ሃንድል ማድረግ ዋና ጉዳይ ነው። አለመግባባቶች አሉ፣ የሀሳብ ልዩነቶች አሉ፣ ግጭቶች አሉ። እንዴት ነው እነኝን አለመግባባቶች፣ ግጭቶች፣ የሀሳብ ልዩነቶች የምናስታርቃቸው? እንዴት ነው የምንይዛቸው? ሁልጊዜ እንስማማለን ማለት አይደለም። የሀሳብ ልዩነቶችም እያሉ ቢሆን ፍቅራችን ይቀጥላል። ግጭቶችም እያሉ ቢሆን ፍቅራችን ይቀጥላል። የአይዲዮሎጂ የአይዲያ ልዩነቶች እያሉ ቢሆንም ፍቅራችን ይቀጥላል። ምክንያቱም እንዴት እንደምንይዘው መርህ ስላለን ማለት ነው። መርህ አለን እና ግጭቶች በተፈጠሩ ጊዜ እሱ ተባብለን ማምረርና ወደ ከፋ ጉዳይ መሸጋገር በጣም አግባብ የለውም። መጽሐፍ ቅዱስ ይሄንን አያስተምርም። ክርስትና ይሄንን አያስተምርም። ስለዚህ ሁለት ሰዎች አብረው እንዲቀጥሉ አብረው እንዲጓዙ የግድ ሁልጊዜ አንድ አይነት ነገር
ነው ማሰብ ያለባቸው ማለት አይቻልም። ብዙ የእይታ ልዩነቶች አሉ። ብዙ አውቀን ሳናውቅ ድንገት የምንሰራቸው ስህተቶች አሉ። የምናጠፋቸው ጥፋቶች አሉ። ሰዎች ስለሆንን አንሳሳትም ማለት አይቻልም። አንሳሳትም ካል ብቻ ነው የሀሳብ ልዩነቶች፣ ግጭቶች፣ አለመግባባቶች ሊፈጠሩ አይችሉም ማለት የምንችለው። የምንሳሳት ሰዎች ነን እና እነኚህ ስህተቶቻችን የሀሳብ ልዩነት ማስከተላቸው፣ አለመግባባት ማስከተላቸው አይቀርም። ዋንስ አፖን ኤ ታይም፣ ሁልጊዜም ባይሆን አንዳንድ ጊዜ እንደዚህ አይነት ነገሮች ይከሰታሉ። የጋብቻ ግንኙነት ደህንነቱ የተጠበቀ እንዲሆን በጋብቻው ውስጥ ግጭቶች የሚያዙበትና የሚፈቱበት ሁኔታ ወሳኝ ጉዳይ ነው። ግጭቶች እንዴት ይፈታሉ፣ አለመግባባቶች እንዴት ሃንድል ይደረጋሉ የሚለው በጣም ወሳኝ ጉዳይ ነው እና እኔ የሰርጌ ቀን የሰበከው አንድ ወንድም የተናገረው ነገር ሁልጊዜ አነሳዋለሁ እና እንደዚህ ያለ እና እንደምትጣሉ የታወቀ ነው። ትንንሾቹን እሳቶች ውሃ ድፉባቸው፣ ትልልቆቹን ደግሞ የእሳት አደጋ ጥሩባቸው የሚል ነገር ተናገረ። አይ አትጋጩም እናንተ መላእክት ናችሁ ብሎ አልሰበከንም። የስ እውነት ነው፣ መላእክት አይደለንም። ስለዚህ አለመግባባቶች ይኖራሉ እና ግን እንዴት ነው ሃንድል የምናደርገው፣ እንዴት ነው ግጭቶቻችንን የምንፈታው የሚለው በጣም ሰዎች አብረው እንዲኖሩ የሚያስችላቸው ዋና ቁልፍ ጉዳይ ነው። ምናልባት ይሄ ጉዳይ ቀላል መስሎ የታያቸው ሰዎች ይሄን ጉዳይ ልብ ላይሉት ይችላሉ። ግን ይሄ በጣም ሲሪየስ ኢሹ እንደሆነ ማወቅ ወይም ማሰብ ያስፈልጋል። ግጭቶች ሁልጊዜ በጊዜ መፍትሄ ካላገኙ መዘዝ አላቸው፣ የሚያስከትሉት ውጤት አለ፣ ኮንሲኩዌንስ አላቸው። ማንኛውም ትንሽም ይሁን ትልቅ ግጭት በጊዜ ሶሉሽን ካላገኘንለት በስተቀር፣ መፍትሄ ካላገኘንለት በስተቀር፣ ካልፈታ ነው በስተቀር ቆይቶ ይዞት የሚመጣው መዘዝ አለ። ስለዚህ አለመግባባቶችን በጊዜ መፍታት። ብዙ ሰዎች በተጋጩ ጊዜ ተኳርፈው ቀናቶች ይፈጃሉ፣ ወይም ደግሞ አንድ ጊዜ ግጭት ከተፈጠረ በኋላ ጭቅጭቃቸው፣ ንትርካቸው፣ አለመግባባታቸው ይቀጥላል እና ይሄ በጣም አደገኛ ነገር ነው እና አንዳንድ ልዩነቶች ሊወገዱ የማይችሉና መቀበል የሚገባ መሆኑን ማወቅ ያስፈልጋል። ለምሳሌ ልዩነቶች አሉ። በጾታ ደረጃ ሴት ኔቸሯ ሴት ነው፣ ወንድ ተፈጥሮ ወንድ ነው። ሴት ስሜቷ የተለየ ነው፣ የወንድ ስሜት የተለየ ነው። የወንድ አጠቃላይ አስተሳሰብ፣ አጠቃላይ ስነልቦናው የተለየ ነው። የሴት ስነልቦና የተለየ ነው። ስለዚህ ልዩነቶች አሉ። እነኚህ ልዩነቶች ተቀብሎ መኖር ግድ ነው። ምክንያቱም ወንድ ሴት አይደለም፣ ሴትም ወንድ አይደለችም እና ብዙ ጊዜ አለመግባባቶች የሚፈጠሩበት አንዱ ምክንያት ወንዱ ሴቷን ልክ እንደርሱ እንድታስብ፣ እንደሱ እንድትሆን ኤክስፔክት ያደርጋል። ሴቷም ደግሞ ልክ እንደርሷ እንዲያስብ፣ እንደሷ እንዲሆን ወይም እሷ ውስጥ ያለው ነገር በሱ ህይወት እንዲንጸባረቅ ትፈልጋለች። ይሄ በጣም ከባድ ነገር ነው፣ ሊሆን የማይችል ነገር ስለሆነ እነኚህን ልዩነቶች በሚገባ መረዳትና ተቀብሎ መኖር በጣም አስፈላጊ ነገር ነው እና ልዩነቶች አሉ። ልዩነቶች ሁሉም ልዩነቶች ይወገዳሉ ማለት አይቻልም። አንዳንዶቹን ተቀብለናቸው እንኖራለን። ለምንድነው ግጭት የሚፈጠረው ከተባለ ጥቂት ነገሮችን ምክንያት አድርጎ መጥቀስ ይቻላል። ለምሳሌ የአስተዳደግ ልዩነቶች አሉ። በከተማ ውስጥ ያደገና በገጠር ውስጥ ያደገ ሰው ሁለቱ የአስተዳደግ ልዩነቶች አሏቸው። በሰለጠነ ማህበረሰብና ስልጣኔ ገና በሆነ ማህበረሰብ መካከል የተወለዱ ሁለት ሰዎች አንድ አይነት ስነልቦና የላቸውም እና አስተዳደግ ልዩነታቸው በጣም ችግር አለው። ለምሳሌ አንድ ፈረንጅ ሲያድግ በቤት ውስጥ ሚስቱን ማገዝ እንዳለበት፣ ሚስቱ ቁጭ ብላ እሱ ምግብ ሰርቶ ማብላት እንዳለበት እና ልጁን መንከባከብ እንዳለበት፣ እሷ ተኝታ እሱ መስራት እንዳለበት ወዘተ በጣም
በጣም ከፍ ያለ አክብሮት መስጠት እንዳለበት ካልቸሩ አስተምሮታል፣ ስልጣኔው አስተምሮታል። በገጠር በእኛ አገር በገጠር ውስጥ ያደገ ደግሞ ሴቷ ነች ይህንን ማድረግ ያለባት። ስለዚህ የአስተዳደግ ሁኔታ ልዩነቶች አሉ እና አንዲት እህት ስትመሰክር እሷ ካገባች በኋላ እና ቤታቸው ውስጥ እናቷ ነበሩ የሚያዘጋጁት፣ አባቷም ይሰራሉ፣ ኤቭሪባዲ ከታላላቆቿ ይሰራሉ። እሷ ምንም ስራ አትሰራም ነበር እና አገባች። ካገባች በኋላ ባል ቁጭ ብሎ ሶፋ ላይ ሚስቱ ምግብ ሰርታ እንድትመጣ ይጠብቃል እና ዜር ኢዝ ነቲንግ፣ ቤት ውስጥ የተዘጋጀ ነገር የለም ምግብ። ስለዚህ እሱ ቁጭ ብሏል፣ እሷ እርቧታል፣ ምንም ነገር የለም። ስለዚህ ለመጀመሪያ ጊዜ ያለቀስኩት የዛ ቀን ነው አለች እና ለካስ ተነስቼ ምግብ መስራት ነበረብኝ፣ የቤቱን ንጽህና መጠበቅ ነበረብኝ፣ ኤቭሪቲንግ ማድረግ ነበረብኝ። ይሄ ያለመድኩት ነገር ስለሆነ ለመጀመሪያ ጊዜ አለቀስኩ በማለት ስትመሰክር ሰምቻለሁ። እና በሁለት ሰዎች መካከል የአስተዳደግ ልዩነቶች ከፍ ያለ ተጽዕኖ እንደሚያደርጉ፣ ግጭቶች እንደሚፈጥሩ፣ አለመግባባቶች እንደሚፈጥሩ በጣም የታወቀ ነው። ሌላ የልምድ ልዩነቶች ናቸው። እንደዚሁም ደግሞ ዝንባሌዎችም አሉ። የተለያዩ ዝንባሌዎች አሉ በተፈጥሯችን። ለምሳሌ አንዲት ሴት በጣም ቀበጥ ስትሆን እና ብዙ ኤክስትራ የሆኑ ነገሮችን ምቾት የሚሰጧት፣ ለእሷ ደስ የሚያሰኟት የቅንጦት ነገሮችን ልትፈልግ ትችላለች። ወንድ ደግሞ ቅንጦት የሚባል ነገር የለም፣ በቃ መስራት ብቻ ነው ያለብን እና we have to live serious life ብሎ ሊያስብ ይችላል። እና የተለያየ ዝንባሌ ስላለን እንደዚሁ አለመግባባቶች ሊፈጠሩ ይችላሉ። ይሄ እንደ ምሳሌ ያነሳሁላችሁ እንጂ በጣም በርካታ ዝንባሌዎች አሉ ሁላችንም። እና አንዳንድ ሰው ውጭ ወጥቶ መዝናናት ይፈልጋል፣ አንዳንድ ሰው ደግሞ ከቤት መውጣት አይፈልግም፣ አንዳንድ ሰው ከሰዎች ጋር ብዙ ሪሌት ማድረግ ይፈልጋል፣ አንዳንድ ሰው ደግሞ ቁጥብ መሆን ይፈልጋል፣ ሰዎች ብዙ ግርግር አይፈልግም። ብዙ አይነት ልምዶችና ዝንባሌዎች አሉን። እነዚህ ዝንባሌዎችና ልምዶች ሁልጊዜ እየታረሙና እየተስተካከሉ መሄዱ ቢሆንም ግን አለመግባባት ሊያስከትሉ እንደሚችሉ ግን የታወቀ ነው። ሌላ የውቅር ልቦና አይነቶች ናቸው። እና እንዴት ነው የተገነባው ማንነታችን፣ እንዴት ነው የተገነባው ሰብዕናችን የሚለው ሁላችንም ባክግራውንዳችን ስለሚለያይ፣ ሁላችንም የመጣንበት ከኋላ ታሪካችን ጋር ተያይዞ ያለፍንበት ነገር፣ የተገነባንበት ስነልቦና የራሱ የሆነ ቅርጸት እንዲኖረው አድርጎ ስለፈጠረን፣ ስላሳድግን ወይም ደግሞ ስለገነባን የሌላ ሰው ደግሞ ቅልቦና ከዚህ ጋር ተመሳሳይ ላይሆን ይችላል እና ያ ልዩነቶች የትዳር አጋራችንና እኛ መካከል ልዩነት ሊያስከትሉ ይችላሉ። ሌላ የቀድሞ ተሞክሮ ኤክስፒሪየንስ በጣም ወሳኝ ነው። አንዳንድ ጊዜ ማቹርድ የሆኑ ወንዶች ወጣት ሴቶችን ያገባሉ እና ማቹርድ የሆኑት ወንዶች ብዙ ቦታ አይተው ብዙ ነገር ቴስት አድርገው መተው ሊሆን ይችላል እና ከዛ በኋላ ያንን ኤክስፔክት ያደርጋሉ፣ ያንን ይጠብቃሉ ከሚስታቸው፣ ወይም ደግሞ ሚስታቸውም እንደዛው የተለየ ኤክስፒሪየንስ ሊኖራት ይችላል። እሷ ደግሞ ምናልባት ኤክስፒሪየንስ የሌለውን ሰው አግብታ ያንን ነገር ልትጠብቅ ትችላለች ከሱ። ልምድ የሌለውን ሰው እሷ ኤክስፔክት የምታደርገውን ነገር ወይም እሷ የምትጠብቀውን ነገር ሊያሟላ የማይችል ሰው ሊሆን ይችላል እና እነኚህ ግጭቶች ሊፈጥሩ እንደሚችሉ የታወቀ ነው። አንዳንድ ኤክስፔክቴሽኖች፣ አንዳንድ ፍላጎቶች፣ ከሌላ ሰው ይህን ማድረግ አለበት ብለን የምንጠብቃቸው ነገሮች አንዳንድ ጊዜ ከቀድሞ ተሞክሯችን ጋር ተያይዞ የሚመጡ ጉዳዮች ናቸው። እነሱ ደግሞ ልዩነቶች አላቸው። ሁለት ሰዎች የተለያየ ተሞክሮ ነው ያላቸው፣ የተለያየ ባክግራውንድ ነው ያላቸው፣ የተለያየ ኤክስፒሪየንስ ነው ያላቸው። ስለዚህ እነኚህን ነገሮች ማስታረቅ እስከምንችል ድረስ አለመግባባቶች ሊፈጠሩ ይችላሉ። ሌላ የፆታ ልዩነቶች ናቸው። ሴት ሁልጊዜም ሴት ናት፣ ወንድ ሁልጊዜም ወንድ ነው። ፆታ ሲባል ሴት መሆንና ወንድን መሆንን ማለት ሳይሆን ከወንድነትና ከሴትነት ጋር ተያይዞ ያለ የስነልቦና ፋክተር አለ።
እነኚህ ነገሮች በራሳቸው ልዩነቶች ይፈጥራሉ እና እነኚህ ልዩነቶች ግጭትን ሊያስከትሉ ወይም አለመግባባትን ሊያስከትሉ ይችላሉ። ሌላ ደግሞ ለመግባባት አስቸጋሪ የሆኑ ሰብዕናዎች አሉ። አስተዳደግን ተከትሎ ወይም ደግሞ ባክግራውንዳችንን ተከትሎ ሊሆን ይችላል፣ ወይም ደግሞ ስነ ልቦናችን ሊሆን ይችላል። ለመግባባት አስቸጋሪ የሆኑ ሰብዕና ወይም ባህሪያት ሊኖሩ ይችላሉ በእያንዳንዳችን ውስጥ እና እነኚህ ባህሪያት እነኚህ ሰብዕናዎች የራሳቸው ተጽዕኖ አላቸው ማለት ነው። እንግዲህ ልዩነት ሊፈጥሩ ይችላሉ ወይም ደግሞ ሌላ ሁኔታዎችን የምናይበት እይታ ወይም አንግል በጣም ልዩነት ሊፈጥር ይችላል። የሐሳብ ልዩነት፣ የአመለካከት ልዩነት ሊፈጥር ይችላል እና አንዳንድ ጊዜ ሁኔታዎችን የምንመለከትበት እይታ ወይም የአስተያየት ሁኔታ የተለያየ ነው እና በተለያየ አቅጣጫ ነገሮችን የሚያይ ሰው አለ። አንዳንድ ሰው ደግሞ ነገሮችን የሚያየው ሁልጊዜ ከራሱ አንጻር ብቻ ነው የሚመለከተው። ሌላው ከወደፊት ሁኔታ አንጻር ሊመለከት ይችላል፣ ወይም ደግሞ ከማህበራዊ ግንኙነቱ አንጻር ወይም ደግሞ ወደፊት ራሱን ሊገነባ ኑሮውን ሊገነባ ካለው አንጻር ነገሮችን ሊመለከት ይችላል እና ነገሮችን የምናይበት አተያይ የተለያየ ነው። ሴቶች ነገሮችን የሚያዩት ከስሜታቸው ጋር አቆራኝተው ነው። ወንዶች ደግሞ ነገሮችን በአብዛኛው የሚመለከቱት ከወደፊት ህይወታቸው ጋር አገናኝተው ነው። ስለዚህ እነኚህ ነገሮች በራሳቸው የተለያየ አተያይ ይፈጥራሉ። ስለዚህ እነኚህ የተለያዩ አተያየቶች ልዩነት ይፈጥራሉ፣ የሐሳብ እና እንደዚሁም ደግሞ ሌሎች አይነት ግጭቶችን ሊፈጥሩ ይችላሉ፣ አለመግባባቶችን ሊፈጥሩ ይችላሉ። ሌላው ደግሞ የጠባይ ወይም ደግሞ የባህሪ ለውጦች ናቸው ግጭት የሚፈጥሩት። በየጊዜው ከእድሜያችን ወይም ከእድገት ሁኔታችን ጋር ተያይዞ በተለያየ የእድሜ ደረጃ ላይ ስንደርስ የተለያዩ ባህሪያት ይወጣሉ በውስጣችን እና እነኚህ የተለያዩ ባህሪያት በራሳቸው የአለመግባባት ምክንያት ይሆናሉ። ሰዎች ባህሪያቸው ለምን ይለወጣል ልትሉ ትችላላችሁ። ብዙ ነገሮች የሰው ባህሪን ይቀይራሉ። ባለፈ ጊዜ እንዳነሳሁላችሁ የጤንነት ሁኔታ የሰው ባህሪን ይቀይራል። የኢኮኖሚ ሁኔታ የሰው ባህሪን ይቀይራል። የሚውልበት አካባቢ የሰው ባህሪን ይቀይራል። እንደዚሁም ደግሞ የእድገት ስነ ልቦና የሰው ባህሪን ይቀይራል እና በተለያየ ጊዜ የተለያየ ባህሪ ሊያንጸባርቅ ይችላል ሰው እና እነኚህ ባህሪያት በሚከሰቱበት ጊዜ ለምሳሌ ሴቶች በእርግዝና ጊዜ የመነጫነጭ ባህሪ እንዳላቸው ሁሉ ሰው ያውቃል። የተወሰነ ወራት ድረስ ጸባያቸው ትንሽ የመከፋት፣ ደስተኛ ያለመሆን፣ መደበር የመሳሰሉት አይነት ችግሮች ያጋጥማቸዋል እና እነኚህ የባህሪ ለውጥ ናቸው። የባህሪ ለውጥ ከዚህ ካሉበት ሁኔታ ተነስቶ የሚከሰት የባህሪ ለውጥ ነው እና የባህሪ ለውጦች ብዙ ጊዜ አለመግባባቶችን ይፈጥራሉ እና በአግባቡ ለመረዳት መሞከር ካልቻልንና ችግሮችን የምንይዝበት መንገድ በጥበብና በማስተዋል የተሞላ ካልሆነ ግጭቶች ሊፈጠሩ ይችላሉ። እንግዲህ እነኚህን ካልን በኋላ ግጭቶች ለምን ይፈጠራሉ የሚለውን ካየን በኋላ ዋና እነኚህ አሁን ያነሳኋቸው የዘረዘርኳቸው ነገሮች በዋና ዋና 5 ነገር ጠቅልለን ልናስቀምጣቸው እንችላለን። 5 ነገሮች ውስጥ ጠቅልለን ልናስገባቸው እንችላለን። እነኚህ ነገሮች ምንድን ናቸው? አንደኛ ከእውነታ ወይም ደግሞ ካለንበት ነባራዊ ሁኔታ የራቁ ተጠባቂዎች ናቸው ኤክስፔክቴሽንስ የሚባሉት እና ከነባራዊ ሁኔታ አቺቭብል ያልሆኑ ሊሳኩ የማይችሉ የምንጠብቃቸው ነገሮች ይኖሩ ይሆናል። ለምሳሌ አንድ ወንድ ሚስቱን ሲያገባት ሚስቱ ምናልባት ገና እጮኛው የ12ኛ ክፍል ተማሪ ብትሆንና በቃ ትማራለች፣ ዲግሪ ትይዛለች፣ ማስተርሷን ትይዛለች ብሎ ቢጠብቅና ነገር ግን ከተጋቡ በኋላ ይሄ ሁኔታ ባይሳካ የቀውስ ይፈጥራል። ኤክስፔክት ያደረገውና ነባራዊ ሁኔታው ይጋጫል። ይሄን እንደምሳሌ ያነሳሁላችሁ። ነገር ግን በርካታ ጉዳዮች ከዚህ ጋር
አነጻጽረን ወይም አስተያየተን ማንሳት እንችላለን። ብዙ ጊዜ ባላቸው ኢኮኖሚያቸውን በጣም እንደሚደግፍ ጥሩ ኑሮ እንደሚያኖራቸው በቃ በጣም አዝናንቶ እንደሚያኖራቸው ኤክስፔክት አድርገው የገቡ ሴቶች እና ያ ባላቸው ያንን ነገር ማድረግ በማይችልበት ጊዜ አቅም ቢያጣ ወይም ደግሞ ድንገተኛ ሁኔታዎች ተከስተው ችግሮች ቢከሰቱና ኢኮኖሚው ቢበላሽ፣ ማህበራዊ ኑሮ ቢበላሽ፣ ጤንነቱ ቢጎዳ አቋማቸውን የሚለውጡበት ሁኔታ ሊከሰት ይችላል። ሰምታይምስ ለምሳሌ የኢዮብን ሚስት እናውቃታለን አይደለ? ኢዮብ ሀብቱን ንብረቱን ባጣበት ልጆቹን ባጣበት ጊዜ እና ሰውነቱ በቁስል በተመታ ጊዜ ሚስቱ እግዚአብሔርን ስደብና ሙት አለችው። አንቺ ከሰነፎች ሴቶች እንደ አንዲቱ ነሽ፣ ጥላው ሄደች። ጀስት እና እንግዲህ እንዲህ አይነት ሁኔታ ኤክስፔክት ያደረግናቸው ነገሮች ከእውነታው ወይም ከነባራዊ ሁኔታው ጋር አልጣጣም ሲሉ የግጭቶች ሊፈጠሩ ይችላሉ፣ አለመግባባቶች ሊፈጠሩ ይችላሉ ማለት ነው። ሌላው የስልጣን ሽኩቻ ነው። የስልጣን ሽኩቻ ሁልጊዜም በትዳር ውስጥ አለ እና ይሄንን እንዴት እንደሚይዙት የገባቸውና ያወቁ ቤተሰቦች ናቸው ውጤታማ የሚሆኑት። እና ይሄ ምንድነው? ሴቶች ሁልጊዜ ሊድ ማድረግ ይፈልጋሉ። ነገር ግን ወንድ ኢዝ ናቹራል ሴቶች ጋር ያለው ተፈጥሯዊ መሪነት ሳይሆን የቤተሰብ መሪነት ሳይሆን ፍላጎት ነው ያለው። ወንድ ጋር ግን ተፈጥሯዊ የቤተሰብ መሪነት አለ። ምናልባት ፍላጎቱ ሊኖርም ላይኖርም ይችላል እና እነኚህ ሁኔታዎች መሳሳብ ይፈጥራሉና እኔ ያልኩትን ተቀበል፣ እኔ ያልኩትን ተቀበይ የሚል ሽኩቻ ውስጥ ከገቡ ሰዎች ብዙ ጊዜ ከባድ ግጭት ነው የሚፈጠረው። ለዚህ ነው መጽሐፍ ቅዱስ የግድ ማንኛውም ተቋም መሪ ወይም ስራ አስፈጻሚ የምንለው አካል እንዳለው ሁሉ ቤተሰቡም ውስጥ መሪ እና ፋይናል ዲሲዥን ሜከር መኖር አለበት እና ሁለቱ በተቻለ መጠን ተግባብተው ዲሳይድ እንዲያደርጉ አድቫይዝ ይደረጋል። ነገር ግን ፋይናሊ ግን መግባባት ያቅታቸውም ይቻሉ ፋይናል ዲሲዥን ሜኪንጉ በወንዱ የሚተገበር ወይም በወንዱ የሚፈጸም ይሆናል ማለት ነው። ለዚህ ነው ሴት ለባሏ ትገዛ ወይም ደግሞ ሴት ባሏን ታክብር፣ ሴት ባሏን ትፍራ ወዘተርፈ የሚሉት ነገሮች የተጻፉት። ይሄ ማለት የጭቆናና የገዢነት ወይም የበላይነት የፈላጭ ቆራጭነት ጉዳይ አይደለም። ምክንያቱም መጽሐፍ ቅዱስ እንደሚያስተምረው ባል ሚስቱን ክርስቶስ ኢየሱስ ቤተክርስቲያንን እንደወደዳት ራሱንም አሳልፎ እንደሰጣት እንዲሁ ሚስቱን ይውደዳት ነው የሚለው። ስለዚህ ራሱን አሳልፎ እስከ መስጠት ድረስ ሚስቱን የሚወድ ሳክሪፋይስ አድርጎ ፍቅሩን የሚገልጽ ባል ካለ ሚስቱ ለእርሱ የማትገዛበት ሰብሚሲቭ የማትሆንበት ምንም ምክንያት አይኖርም። ነገር ግን ቀንበር ባከበደባትና ጫና ባበዛባት ጊዜ እምቢ አልገዛም ልትል ወይም ደግሞ ቀበሩን ሰብራ ልትወጣ ትችላለች ከእጁ ማለት ነው። ስለዚህ የስልጣን ሽኩቻ ብዙ ጊዜ ለትዳሮች ከፍተኛ ለቤተሰብ ከፍተኛ የቀውስ መነሻ ነው የሚሆነው። ሌላው የራስ ገዝነት ፍላጎት፣ በተለይ በዚህ ዘመን ሁሉም ሰው የራሱ ገዢ፣ የራሱ ተቆጣጣሪ፣ የበላይ የሌለው ነፃነት ያለው መሆን ይፈልጋል እና ነፃነቴን መስጠት አልፈልግም ነው የሚሉት ብዙ ሰዎች ስለ ጋብቻ ሲወራ እና አንዳንድ ወንዶች ባርነት ልግባ ወይ ይላሉ እና በባህላዊው አነጋገር አንድ ወንድ ሚስት በሚያገባበት ጊዜ ሕግ ገባ ይላሉ። ወደ ሕግ እስራት ገባ ወይም ወደ ሕግ ገባ፣ በሕግ ተያዘ፣ በሕግ ታሰረ፣ በሕግ ተቆጠበ፣ ተቀመጠ እና አንነሰሰሪ የሆኑ በጣም የበዛ ፍሪደም ውስጥ መኖር የለመደ ሰው እና በዚህ ሕግ ስርዓት ውስጥ ሲገባ እንደ ቀንበር ሊቆጥረው ይችላል እና ብዙ ሰዎች ነፃነታቸውን ሚስ የሚያደርጉ ይመስላቸዋል ወደ ጋብቻ ውስጥ ሲገቡ። ነገር ግን አንዱ ለሌላው የሚገዛበት፣ ሁለቱም አንዳቸው ለሌላቸው እየተገዙ የሚኖሩበት፣ በጋራ ወንዱም ለሴቷ የሚገዛበት ሴቷም ለወንዱ የምትገዛበት ስርዓት ነው
የጋብቻ ስርዓት እንጂ አንዱ ገዢ ሌላው ተገዢ የሚሆንበት ስርዓት አይደለም የጋብቻ ስርዓት። ብዙ ጊዜ ይሄ የፌሚኒዝም አስተሳሰብ የመነጨው ከዚህ ነው፣ ከራስ ገዝነት አስተሳሰብ ነው። ኖ እኔ የራሴ ገዢ ነው መሆን የምችለው የሚገባኝ፣ እኔ ነፃነቴ መብቴ ተከብሮ ራሴ የራሴ አዛዥ ሆኜ መኖር ነው የሚገባኝ ብለው ስለሚያስቡ እና ይሄንን መብታቸውን ፍላጎታቸውን የሚያጡ ስለሚመስላቸው ነው ብዙ ጊዜ ሴቶች ከወንዶች ጋር በዚህ በገዥነት ጉዳይ ሽኩቻ ውስጥ የሚገቡት እና የራስ ገዝነት ፍላጎት የኔ መብት የኔ ፍላጎት ይከበር የሚል የግል ጥያቄ ይዘው ከገቡ እና በዚህ መሳሳብ ውስጥ ከፍተኛ ቅራኔ ሊፈጠር እንደሚችል የታወቀ ነው። ሌላው የባህሪ ለውጦች ቅድም ብለናል እና የባህሪ ለውጦች አንድ ችግር ናቸው። ሌላው ሰይጣንና የዓለም ፍልስፍናዎች ቤተክርስቲያንን ይዋጋሉ። ሰይጣን ቤተክርስቲያንን ይዋጋል። የሚዋጋው የእግዚአብሔር ሐሳብ በቤተክርስቲያን ተፈጻሚ እንዳይሆን ነው። ለዚሁም ደግሞ ጋብቻን ይዋጋል። የሚዋጋው የእግዚአብሔር ሐሳብ በቤተሰብ ውስጥ ተፈጻሚ እንዳይሆን ነው። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ጀምሮ ያለውን ሐሳብ ቤታችን ወይም በግላችን ልንመለከት እንችላለን። ብዙ ጊዜ በቤት ውስጥ የተለመዱ ግጭቶች መነሻቸው ምንድን ነው? በምን ምክንያት ነው የሚነሱት ካላችሁ የተለመዱ ነገሮች አሉ። ብዙ የቤተሰብ አስተማሪዎች የሚጠቅሷቸው እንደዚሁም ደግሞ የግል ህይወታችን የምናውቃቸው በቤት ውስጥ የግጭት ምክንያት የሚሆኑ ጉዳዮች አሉ። እነሱም የገንዘብ ጉዳይ አንዱ ነው። የልጆች አስተዳደግ ጉዳይ ሌላ ነው። ከአማቶችና አምራቶች ጋር ያለ ግንኙነት አለመግባባቶች አንድ ነገር ነው። ሌላ የዓላማና የግብ ልዩነቶች፣ የፍላጎት ልዩነቶች ናቸው ግጭት የሚያስነሱ። ሌላው ደግሞ ያልተሟሉ ፍላጎቶች ማለት ኤክስፔክቴሽንስ ማለት ናቸው። እና ፍላጎቶች ይኖራሉ ሁልጊዜም። አንዳንድ ጊዜ ፍላጎቶች ታምቀው ተቀብረው ይያዛሉ እና ፍላጎቶቹ እያሉ ነገር ግን ይሁን እስኪ ቅድሚያ ምናልባት ይሄኛው ቢሆን ነገ ይሆናል የኔ ጉዳይ እየተባለ ታምቀው ይቀመጣሉ እና እነኚህ ፍላጎቶች ችግር መፍጠራቸው አይቀሬ ነው። እና ሌላው የጾታ ግንኙነት ወይም ሩካቤ ነው። ሩካቤ አንዱ የግጭት ምክንያት ነው እና ይሄ በጣም በእውቀት በጥበብ በጣም በማስተዋል ሊያዝ የሚገባ ጉዳይ ነው። ይሄ ብዙ ጊዜ ሰው ስሜታዊ ፍጡር እንደመሆኑ መጠን እርካታዎች ከጠፉ፣ ደስተኝነት ከጠፋ እና ሳቲስፋክሽን ከሌለ ብዙ ጊዜ የግጭት ምክንያት ይሆናል እና አንዱ ፍላጎት እያለው ሌላው ደግሞ ፍላጎት የማይኖርበት አጋጣሚዎች አሉ። ብዙ ምክንያቶች አላቸው ለእነኚህ በራሳቸው የሚፈጥሩት ግጭትና አለመግባባት አለ። ሌላው ፍቅርን በመግለጽ ላይ አንዲት ሴት ሁልጊዜ ባሏ እወድሻለሁ እንዲላት ልትፈልግ ትችላለች። ምናልባት የባሏን የፍቅር ላንጉዌጅ ወይም የፍቅር ቋንቋ በደንብ የማታውቅ ወይም ያልተረዳች ከሆነች ቃሉን ብቻ የመስማት ፍላጎት ሊያድርባት ይችላል እና ይሄ ካልሆነ በቃ የሚል ስሜት ሊሰማት ይችላል። በቃ እየወደደኝ አይደለም ማለት ነው፣ ምንም እወድሻለሁ ብሎኝ አያውቅም ብላ ቅሬታ። ይሄን እንደ ምሳሌ ነው ያነሳሁላችሁ እና ፍቅርን በመግለጽ በኩል ልዩነቶች አሉ እና እነኚህ ልዩነቶች አንዳንድ ጊዜ ግጭት ይፈጥሩና እሱ መቼ ይወደኛል፣ እሷ መቼ ትወደኛለች፣ ቢወደኝማ ኑሮ እንዲህ ያደርግ ነበር እና ወንድ ብዙ ጊዜ በተለይ ኢትዮጵያዊ ወንድ ፍቅሩን መግለጽ ላይ በተለይ በቋንቋ ፍቅሩን መግለጽ ላይ ብዙ ላይሆን ይችላል። ያን ያህል እንደዚህ ብዙ የሚደነቅ ነገር ላይሆን ይችላል በኢትዮጵያውያን እና ባልወድሽ ነው ወይ አብሬሽ እስከዛሬ የኖርኩት፣ ባልወድሽ ነው ወይ እነኚህ ልጆች አብረን ያሳደግነው ሊል ይችላል ወንድ። እሱ ፍቅሩን እየገለጸ ነው። እሷ ግን ኤክስፔክት የምታደርገው በሌላ መንገድ ፍቅሩን እንዲገልጽ ነው እና የትዳር አጋራችንን ፍቅር ቋንቋ
በሚገባ ማወቅ አለብን። እንዴት ነው ፍቅሩን የሚገልጸው፣ እንዴት ነው ፍቅሯን የምትገልጸው የሚለውን ነገር በሚገባ መረዳት ያስፈልጋል ማለት ነው። እና ሌላው በእምነት ጉዳይም እንደዚሁ አለመግባባቶች ይፈጠራሉ እና አንዳንድ ጊዜ ለምሳሌ ኦርቶዶክስ የነበረው ወደ ፕሮቴስታንት ሲመጣ ወይም ደግሞ ሌላ አይነት እምነት ያለው ወደ አንደኛው እምነት ሽፍት ሲያደርግ እምነቱ ተሳትፎ በዚህ በእምነት አንጻር ያለው ተሳትፎና ትጋት ሲቀንስ ወይም ደግሞ በጣም ሲበዛ እነዚህ አይነት ልዩነቶች በሚፈጠሩበት ጊዜ አለመግባባቶች በተወሰነ ደረጃ ይነሳሉ። ሁሉም በተረዳበት እምነት ነው መመላለስ የሚገባው። ነገር ግን እነኚህ ልዩነቶች በሚፈጠሩ ጊዜ ባል ሚስቱ ልክ እንደሱ እንድትሆን ወይም ሚስት ባሏ ልክ እንደሷ እንዲሆን ከመፈለግ የተነሳ አዎንታዊ ቢሆንም ፍላጎቱ ነገር ግን ግጭቶች ሊፈጠሩ የሚችሉበት አጋጣሚ አለ። ሌላ ጊዜ አጠቃቀም በራሱ የራሱ ችግር ያለው ጉዳይ ነው። በጓደኞች ምርጫ ምክንያት እንደዚሁ አለመግባባቶች ይነሳሉ። በታማኝነት ወይም ፊዴሊቲ የምንለው ሚስት ለባል ታማኝ ሆኖ ከመኖር ጋር የተያያዘ እንደው ታማኝነቱ ኖሮም መሰለኝም አለ በዚህ ውስጥና ቅናት የመሳሰሉት ነገሮች በመሰለኝ የሚፈጠሩ ነገሮች አሉና እንደዚህ አይነት ነገሮች አለመግባባቶችን ይፈጥራሉ። እንግዲህ ሰዎች አለመግባባቶች ሲፈጠሩ ደግሞ የሚወስዷቸው እርምጃዎች አሉ። አለመግባባቶች በሚፈጠሩ ጊዜ ሰዎች የሚወስዷቸው እርምጃዎች አንዱ ከጠብ መሸሽ ነው። ከጠብ በሚሸሹበት ጊዜ ምን ያደርጋሉ? አንድ ሰው ለምሳሌ ቤቱን ወይም አካባቢውን ለጊዜው ለቆ ራቅ ሊል ይችላል፣ ፊልድ ሊሄድ ይችላል፣ ሌላ አካባቢ ሊያሳልፍ ይችላል እና እንደዚህ አይነት ሁኔታዎች በሚከሰቱ ጊዜ ይሄ በጣም የራሱ ኮንሲኩዌንስ ያለው የራሱ ችግር ጥሎ የሚያልፍ ነገር ነው። እንደዚህ አይነት እርምጃዎችን መውሰድ እና ለጊዜው ሸሸት የሚሉ ሰዎች አሉ። አለመግባባቶች ሲፈጠሩ እንግዲህ ይሄንን ቸል ብሎ ማየት ትክክል አይደለም፣ ወይም ደግሞ ይሄ እርምጃ በጣም ጠቃሚ ላይሆን ይችላል። ሌላው ችግሮች በሚፈጠሩ ጊዜ በጣም አንዳንድ አይነት ሳቅ አለ። የሽሙጥ ሳቅ ወይም ደግሞ ለመነጋገር ፈቃደኛ ምናምን ብሎ አዳንቆ እንደዚህ አይነት አሳሳቆች አሉና ለመነጋገር ፈቃደኛ አለመሆን መሳሰለው ነገር ይታያልና ይሄ አንዱ መንገድ ነው ሰዎች ከጸብ ለመሸሽ የሚያደርጉት ነገር። ሌላው አትጩህብኝ፣ አትጩህብኝ፣ ዝም በይኝ፣ ዝም በለኝ የሚባሉ ነገሮች አሉ እና ይሄ ከችግሩ ለማምለጥ የሚነገሩ ወይም የሚደረጉ ነገሮች ናቸው። ይሄ ትክክል አይደለም። ሌላ በቃ እንዲህ እየሆንክ ወይም እንዲህ እያደረግክ የምትናገረውን ነገር ልሰማህ አልችልም፣ ልቀበልህ አልችልም የሚል አቋም ሊያንጸባርቁ ይችላሉ ሰዎች። ይህም በጣም ችግር ያለበት ነገር ነው። ሌላው ደግሞ ችግሩ እያለ ችግሩን ለመፍታት ጊዜ መስጠት ሲገባ ጊዜ ሳይሰጡ የመሸሽ ወይም ደግሞ ዝም ብሎ የማሳለፍ አይነት ዝንባሌ ነው እና እነኚህ ነገሮች ሰዎች ከጸብ ወይም ካለመግባባቶች ለማምለጥ የሚያደርጓቸው ነገሮች ናቸው መሆን የሌለባቸው። ሰዎች ለግጭቶች የሚሰጧቸው ደግሞ አሉታዊ መፍትሄዎች አሉና አንዱ እንደ መፍትሄ የሚያዩት ጉዳዩን አሳንሶ ምንድን ነው በቃ ብለው ንቀው ጉዳዩን ዝቅ አድርገው በማየት ለማለፍ ይሞክራሉ። ነገር ግን እንዲህ አይነቱ ውሳኔ ትክክለኛ ውሳኔ አይደለም። ትንሽም ይሁን ትልቅ ጉዳይ በአግባቡ መያዝ በመጠኑ በጉዳዩ መጠን መያዝ አለበት እና ሌላው ደግሞ ሌላውን ብሌም ማድረግ፣ ሌላውን መወንጀል፣ የትዳር አጋራቸውን እሷ ናት እሱ ነው ብለው መወንጀል አይነት ነገር አለ እና ይሄ የተለመደ ነገር ነው። ሌላው ደግሞ ለትንሽ ችግር ጉዳዩን በጣም አካብዶ የማየትና ትንኝን በመዶሻ የመግደል አይነት ነገር ነው እና ለትንሽ ችግር ትልቅ በትር ማንሳት ተገቢ አይደለም። ነገሮችን ማጋነን ማለት ነው፣ ኤግዛጀሬሽን ማለት ነው። በጣም የተጋነነ መፍትሄ መፈለግ በጣም ትክክል አይደለም። ሌላው አንዳንዱን ትንንሽ ችግር
መታለፍ ያለበትን በቀላሉ አውርቶ መተው የሚቻለውን ነገር በጣም አጋኖ ማየት እና የአንዳንድ ሰው ችግር እንደሱ ነው። አጋናኝ ሰዎች አሉ በጣም እና ምን ታጋንናለህ ይላሉ አንዳንድ ጊዜ ሰዎች ሲናገሩ እና ማጋነን በራሱ ችግር ነው። ሌላው በቃ ሰላም ይሁን ብሎ ችግሩ ሳይፈታ ዝም ብሎ ሰሚሲቭ መሆን፣ እጅ መስጠት፣ በቃ እኔ ስለ ሰላም ጭቅጭቅ አልፈልግም በቃ እሺ ብሎ ነገሮችን በዚህ አይነት ማይልድ ለማድረግ መሞከር በራሱ ችግር አለው። ችግሩ አልተፈታም፣ ነገር ግን በቃ ሰላም ለመፍጠር ተፈልጎ እሺ ተብሎ የሚታለፍ ነገር አለና ይሄ ትክክል አይደለም። ሌላው ደግሞ በጣም ነገሮችን ፍንዳታ መፍጠር፣ ሁከት መፍጠር፣ ልክ እንደ ኒውክሌር ቦምብ ማፈንዳት። አንዳንድ ትንንሽ ችግሮች ሊሆኑ ይችላሉ፣ ትልቅም ችግር ሊሆን ይችላል። በጣም ቦምብ እንደፈነዳ አድርጎ ነገሮችን በጣም ማፈንዳት አለ እና እንደዚህ አይነት ሁከት መፍጠር አይነት ዝንባሌ አለ። ሌላው ደግሞ በቃ ተከድኖ ይብሰል ተብሎ ነገሮችን አድበስብሶ ማለፍ፣ አድበስብሶ በቃ ይሄ ሰው አይስማው ማንም አይወቅ በቃ ስምባል ተብሎ ዝም ብሎ ክድን አድርጎ ማስቀመጥ። ሌላው ደግሞ ቀዝቃዛ ጦርነት ነው። ችግሩ ሳይፈታ ነገር ግን በቃ እንደዚሁ ውስጣቸው እያብሰለሰሉ ውስጣቸው ነገሩን እያማሰሉ እና በቃ ውስጣቸው ሁልጊዜ አለ ችግሩ፣ ግን ተጋጭተው አይጋጩም ወይም ደግሞ ችግሩን ፈተው አይፈቱም እና ውስጣቸው እየተብሰለሰለ የሚኖርበት ሁኔታ አለ እና ይሄ እንግዲህ ቀዝቃዛ ጦርነት ብየዋለሁኝ። ሌላው በቀል ነው። በቃ እንደዚህ ያደረግሽ አይደለ ቆይ እንዲህ ያደረግክ አይደለ ቆይ አሳይሃለሁ ብሎ እንግዲህ ያንኑ አይነት ነገር ለማድረግ መሞከር እና አንዳንድ ጊዜ በቪዲዮ ያየኋቸው ነገሮች ያስቁኛል እና ባል ከሆነች ሴት ጋር ወይም እንደዚህ አይነት ግንኙነት አለው ብለው በመጠርጠር ሚስትም ደግሞ እንደዚሁ ሳልበቀለውም ብላ ሌላ አይነት ነገር ማድረግ ወይም እንደዛ አይነት ተመሳሳይ ነገር የማድረግ ሁኔታ በቪዲዮ አይቼ ያውቃለሁ እና ይሄ በጣም አሳዛኝና አስቂኝ ነገር ነው። እሾክ በሾክ የሚባል ነገር የለም እና በቀል በራሱ ጥሩ ነገር አይደለም። በህዝብ ልጆች አትበቀል ወይም ቂም አትያዝ የሚል ቃል አለና ቂም አትያዝ፣ አትበቀል፣ በቀል የኔ ነው ብድራቱን እኔ መልሳለሁ ይላል እግዚአብሔር። እና አንዳንድ ጊዜ በቀል ትክክል ይመስለናል፣ ፍትህ ይመስለናል። የበቀል ፍትህ የሚባል ነገር አለ። ስለ ክርስቲያናዊ ፍትሃዊነት የሚል አንድ ፕሮግራም ነበረኝ እና በዛ ፕሮግራም ላይ ያቀረብኳቸው ነገሮች አንዱ የበቀል ፍትህ የሚባል ነገር አለ እና ተገቢውን ቅጣት ማግኘት አለበት፣ ተገቢውን ፍርድ መቀበል አለበት አንድ ሰው እና ጥርስ ካወለቀ ጥርሱ መውለቅ አለበት፣ አይን ካጠፋ አይኑ መጥፋት አለበት፣ አይኑ መጥፋት አለበት ወዘተርፈ እና የበቀል ፍትህ የሚባል ነገር አለ። ይሄ በጋብቻ ህይወት ውስጥ አዋጪ መንገድ አይደለም፣ ትክክለኛ መንገድ አይደለም። ሌላው መግደል ነው። መግደል ማለት የግድ በጥይት መግደል ወይ አንቆ መግደል ወይም ሰውየው ህይወቱ እንዲያልፍ ማድረግ መቻል ብቻ አይደለም። መግደል ስነልቦናውን መግደል፣ ኑሮውን መግደል፣ አስተሳሰቡን መግደል የሚባል ነገር አለ እና ሰው የሚሞተው ተስፋው የሞተ ቀን ነው። ሰው የሚሞተው ስነልቦናው የወደቀ ቀን ነው እና ነፍሱ ከእሱ ስትለይ አይደለም እና ሰው እንዲወድቅ ማድረግ፣ እንዲጎዳ ማድረግ አለ እና ይሄ አንዳንድ ጊዜ እንደዚህ አይነት ሁኔታዎች በጋብቻ ህይወት ውስጥ ወይም ግንኙነት ውስጥ ይከሰታሉ አንዳንድ ሰዎች ጋር። ይሄ በጣም ከባድ ነገር ነው። ሌላው ከዚህ አልፎ መግደልም አለ። በመሳሪያ፣ በስለት፣ በጥይት ወይም በማነቅ በማፈን መግደል አለ። የሰውየው ህይወት እንድትለይ ከምድር የማድረግ ሁኔታ አለ እና እነኚህ በጣም አደገኛ የግጭት መፍቻ መፍትሄዎች ናቸው። እነኚህ ኔጋቲቭ ናቸው። ሁሉም አሉታዊ ነገሮች ናቸው አሁን ያነሳናቸው እና በአሉታዊ መንገድ ግጭቶችን ሶልቭ ያደረግን እየመሰለን ሁለት ሰዎች ሲጣሉ በቃ እሱንማ በቃ ገላግለዋለሁ ገድለዋለሁ ብለው ሰዎች ባልንጀራቸውን ይገላሉ እና በህይወት ዘመናቸው በጸጸት ይኖራሉ። ምናልባትም በቅጣት በእስር ቤት ይኖራሉ።
ወዘተርፈ ከባድ ነገር ነው። አሉታዊ መፍትሄዎች በራሳቸው ይዘው የሚመጡት መዘዝ ከባድ ነው። ስለዚህ አሉታዊ መፍትሄዎችን እንትን ማለት ለግጭቶች እንደ መፍትሄ መውሰድ በጣም አደገኛና ክፉ ውጤት ያለው ነገር ነው። አለመግባባቶችን የሚያባብሱ ሁኔታዎች ደግሞ አሉ። እነኚህ ምንድናቸው? ስሜታዊ ነገሮች ናቸው። ከልክ በላይ አንድ ሰው በስሜት ቮራሽስሊ ሊመገብ ይችላል፣ ወይም አለመመገብ ሊሆን ይችላል፣ ድብርት ሊሆን ይችላል እና ህመም ሊሆን ይችላል ወዘተርፈ። እነኚህን ነገሮች በአግባብ መንገድ ከመፍታት ይልቅ በቁጣ፣ በብስጭት፣ በተስፋ መቁረጥ ወዘተርፈ ያንን መግለጥ ትክክል አይደለም እና የባሰ ችግሩን የሚያባብስ ነገር ነው እና አለመግባባቶች እያሉ በጣም ተቆጪ ከሆነ ችግሩን አባባስ ነው ማለት ነው። አለመግባባቶች እያሉ ብስጩዎች ከሆንን ችግሩን አባባስ ነው ማለት ነው። ፈታ ነው ማለት እና ችግሩ ይባባሳል። በቁጣ እና በብስጭት ችግሮችን እናባብሳለን። ይሄ ችግሮችን የሚያባብስ ነገር ነው እና ሌላ ደግሞ ጠባጫሪነት ነው እና አለመግባባቶች ተፈጥረዋል እና ስንወጣ ስንገባ ሽሙጥ የምንናገር ከሆነ፣ ስንወጣ ስንገባ የምንካሰስ ከሆነ፣ ስንወጣ ስንገባ ፊታችንን የምንከሰክስ ከሆነ፣ ስንወጣ ስንገባ ንትርክ የምንፈጥር ከሆነ ችግሮችን እያባባሰን በችግር ላይ ችግር እየደረግን ነው የምንሄደው እና አንዳንድ ሰዎች እንደዚህ አይነት ባህሪ ያላቸው እና አንድ ጊዜ ችግር ከተፈጠረ በኋላ ችግሩን የሚያባብሱ ነገሮችን እና ቤንዚን እንደማርከፍከፍ ማለት ነው እና ችግሮችን የሚያባብሱ ነገሮችን ያደርጋሉ። ይሄ ችግርን አይፈታም፣ የበለጠ ችግርን ያወሳስባል። በችግር ላይ ችግር እየተደረበ ይሄዳል። ሌላው ጋብቻማ እሷ ብሎ እሷን ማግባቴ ደግሞ እሱን ማግባቴ ደግሞ ምናምን ይላሉ። ባል ነው እንዴ እሷ ሚስት ናት እንዴ ምናምን ብለው ትዳራቸውን የሚያጣጥል ንግግር መናገር በጣም አደገኛና ከባድ ነገር ነው። አንቺ ብሎ ደግሞ እንደዚህ ብሎ መናገር፣ አንተ ብሎ ደግሞ ምናምን ብሎ ስም ጠርቶ መናገር በጣም አደገኛ ችግርን የሚያባብስ ነገር ነው። ነገሩ እንኳ የተጋጩበት ነገር እንኳ መፍትሄ ቢያገኝ፣ ነገር ግን የተናገሯቸው ነገሮች ጥለውት የሚሄዱት ጠባሳ አለ እና ይሄ በጣም አደገኛና ከባድ ነገር ነው። ሌላው ንቀት ነው። ንቀት፣ ሚስት ባሏን የምትንቅ ከሆነ፣ ባልም ሚስቱን የሚንቅ ከሆነ ተናኩኝ የሚለው ስሜት ችግሩን የባሰ ያወሳስበዋል። ከተፈጠረው ችግር ባሻገር ንቀት የሚያስከትለው ጫና አለ፣ የሚፈጥረው መጥፎ ስሜት አለ። ሰው ሲንቅ እሱ ብሎ ተብሎ በጣም ይነገራል እና ሰው ስትንቅ ምናምን ይባላል እና መናናቅ በጣም አደገኛ ነገር ነው እና ይሄ ችግርን የሚያባብስ ነገር ነው። ሌላ አንዳንድ ሰው ትችት መናገር ብቻ ያዘወትራል። ኔጋቲቭ የሆኑ ነገሮችን መናገር ሁልጊዜ የሚያዘወትር ሰው አለ እና በወጣ በገባ ቁጥር ለትችት የተዘጋጀ ምግቡንም ይተቻል፣ ሳህኑን ይተቻል፣ የተቀመጠበትን ወንበር ይተቻል፣ አየሩን ይተቻል፣ የቤቱን ንጽህና ይተቻል፣ ኤቭሪቲንግ፣ የሚስቱን አለባበስ ይተቻል። ሴትም እንደዚሁ ተቺ የምትሆንበት አጋጣሚ አለ እና እነኚህ የትችት ባህሪ አደገኛ ችግርን የሚያባብስ ነገር ነው ማለት ነው። እንግዲህ የግጭት አያያዝ ዘዴዎችን ስንመለከት ደግሞ እንዴት ነው ሃንድል የምናደርገው? እንግዲህ ግጭቶች ይፈጠራሉ፣ በዛም በዚህም ችግሩ የሚያባብሱ ነገሮችንም ተመልክተናል እና ግጭቶች እንዴት እንደሚፈጠሩም አይተናል። መነሻ ምክንያቶቻቸው በተወሰነ ደረጃ ተመልክተናል እና ችግሮች ከተፈጠሩ በኋላ እንዴት ነው ሃንድል የምናደርጋቸው? ብዙ ጊዜ እነኚህ አምስቱ የግጭት አያያዝ ዘዴዎች በጣም የታወቁ ናቸው እና ለጊዜው ማፈግፈግ ወይም ለጊዜው ችግሩን ማቋረጥ፣ ጭቅጭቁን፣ ንትርኩን እና ጸቡን ማቋረጥ አንድ ዘዴ ነው። ይሄ በማቴዎስ 12 ላይ ጌታ ኢየሱስ ክርስቶስ የተጠቀመበት ዘዴ እንደሆነ ከመጽሐፍ ቅዱስ ክፍል ማየት እንችላለን። ማቴዎስ 12 ላይ ጌታ ኢየሱስ ክርስቶስ አንድ ቀን በእሁድ ቀን እጁ የሰለለች ሰው ቤተ መቅደስ ውስጥ ነበርና በሰንበት መፈወስ ተፈቅዷል ወይ ብሎ ጠየቃቸው እና በሰንበት ከናንተ አህያው ጉድጓድ ውስጥ ቢወድቅበት ሄዶ የማያወጣው ማን ነው አለና ያንን ሰው እጁን ዘርጋ አለ፣ ፈወሰው እና ያ የተፈወሰው ሰው እሁድ ቀን ስለነበረ የተፈወሰው እና አይሁድ ተቃወሙ። በሰንበት መልካም ስራ
መስራት ተፈቅዷል አለ ጌታ ኢየሱስ ክርስቶስ። እና ይህን ሰው ከፈወሰ በኋላ ይሄ ሰው ሰንበትን ሽሯል፣ ሕግን አፍርሷል ብለው እንዴት እንደሚያጠፉት ተማማሉበትና ጌታ ኢየሱስ ክርስቶስ ይህን ባወቀ ጊዜ ከዚያ ፈቀቅ አለ ይላል። ከዛ ራቅ ብሎ ሄደ እና ይሄንን ማድረግ ከሁኔታው ከግጭቱ መሃል ሸሸት ማለት ወይም ወጣ ማለት አንድ አለመግባባቶችን የምንፈታበት ወይም የማምለጫ መንገድ ነው ማለት ነው። ችግር የመፍቻ ዘዴ ነው። አንዳንድ ጊዜ ግጭቶች በሚፈጠሩበት ጊዜ ግጭቱ ውስጥ ዘሎ የሚነከር ሰው አለ። ይሄ በጣም አደገኛ ነገር ነው። ሁኔታዎች በጣም በተጋጋሉበት ሰዓት ሮጠን ችግሩን የሚያባብስ ሁኔታ ውስጥ መግባት የለብንም። በተባባሰ ችግር ውስጥ ሮጦ መግባት ተገቢ አይደለም እና ጌታ ኢየሱስ ክርስቶስ ያደረገውን ነገር ስንመለከት በጣም አስተማሪ ነገር እንደሆነ እንመለከታለን። ሌላው በዝምታ መቀበል ነው። አንዳንድ ጊዜ አንዳንድ ሁኔታዎች ሲከሰቱ ዝም ብሎ ነገሩን በዝምታ ማየትና በእርጋታ መከታተል ተገቢ ነው። ጌታ ኢየሱስ ክርስቶስ በማቴዎስ 26 ላይ በጌቴሴማኒ በሚጸልይበት ጊዜ በይሁዳ መሪነት ሊይዙት መጡ እና ጴጥሮስ ሰይፍ አነሳና ማልኮስ የሚባለውን ሰው ጆሮውን ቆረጠው ይላል። እና ጌታ ኢየሱስ ክርስቶስ ነው ሰይፍን ወደ ሰገባው መልስ፣ ሰይፍን የሚያነሱ በሰይፍ ይወድቃሉ እና እኔ አባቴ የሰጠኝን መከራ ልቀበላት አይገባም ምናምን ብሎ ለመቀበል ሁኔታውን ሲወስን እንመለከታለን በዛ ስፍራ ላይ። እና አንዳንድ ጊዜ በዝምታ ሁኔታውን መቀበልም በራሱ አንድ መንገድ ነው እና ሁኔታው በጣም ውሎ አድሮ እውነቱ የሚገለጽ ከሆነ ሁኔታው እንዳለ ብንቀበለው እንኳን የሚያሳድርብን ወይም ኑሯችንን ጫና ውስጥ የማይከት ከሆነ እና ቀላል ጉዳይ ከሆነ ብንቀበለው ምንም ማለት አይደለም። እንደገናም ደግሞ ውሎ አድሮ እውነቱ የሚገለጽና መፍትሄው ከጥቂት ደቂቃዎች በኋላ የሚወጣ ከሆነ አንድ ነገር የኛ ዝም ማለት ምንም ጥሩ ነው ማለት ነው። ነገሩን ከመባባስ እና ከትልቅ ችግር ከመሆን እንታደገዋለን ማለት ነው። ሌላው አሸናፊነት ነው። በማቴዎስ 21 ላይ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚገኙትን ለዋጮች እና መለወጫቸውን ወይም ሸቀጣቸውን እንደገለበጠው እንዳስወጣና በጅራፍም ጅራፍ ይዞ እየገረፈ እንዳስወጣቸው እንመለከታለን። አንዳንድ ጊዜ ነገሩን እውነት ይዘን ትክክል አለመሆኑን እያወቅን በትክክል የተረጋገጠ መረጃ ይዘን እና ነገሩን ሶልቭ ማድረግ ስንችል አንዳንድ ጊዜ ይሄንን በተሸናፊነት መቀበል ትክክል አይደለም እና አንዳንድ ጊዜ አሸናፊነትም አለ፣ የበላይነትም አለ፣ ችግር ፈቺነትም አለ። ሌላው መቻቻል ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ አይሁድ ሊፈትኑት መጡ። ለጸብ ነው የመጡት፣ ነገር ፈልገው ነው የመጡት እና ሳንቲም አመጡና ይህ ታክስ መክፈል ለቄሳር ይገባል ወይ ብለው ጠየቁት። አዎ ይገባል ካላቸው አንተ ከእግዚአብሔር ተልከህ አይደለም የመጣኸው ሊሉት ነው። የቄሳር ወገን ነህ ሊሉት ነው። አይገባም ካላቸው ከቄሳር ጋር ሊያጣሉት ነው፣ ከመንግስት ጋር ሊያጣሉት ነው። ስለዚህ ጌታ ኢየሱስ ክርስቶስ እስኪ ሳንቲሙን አምጡልኝ አላቸውና ይሄ ስዕል የማን ነው? ጽሕፈቲቱስ የማን ናት ሲላቸው የቄሳር ብለው ተናገሩና በዚህ ጊዜ የቄሳር ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸውና በዚህ መንገድ አቻችሎ ወይም ባላንስድ በሆነ መንገድ ሲፈታው እንመለከታለን። ሌላው ችግሩን በጥበብ የመፍታት ተሞክሮ ነው። አንድ ጊዜ ጌታ ኢየሱስ ክርስቶስ አንዲትን ሴት
በድንጋይ ሊወግሯት አመንዝራለች ብለው በድንጋይ ሊወግሯት ከያዟት በኋላ ወደ ኢየሱስ ክርስቶስ አመጧትና ሙሴ እንደዚህ አይነት ዝሙት የሰሩ ሴቶችን በድንጋይ ወግራችሁ ግደሏቸው ወይም አስወግዷቸው ይላል እና አንተ ምን ትላለህ አሉት። እንዲፈርድባት አመጡት እና ጌታ ኢየሱስ ክርስቶስ መልስ ከመስጠቱ በፊት አቀረቀርና ጎንበስ ብሎ በምድር ላይ ጻፈ። ጥቂት ቆይቶ ቀና አለና ከናንተ ኃጢአት የሌለበት መጀመሪያ እሱ ይውገራት አላቸውና በዚህ ጊዜ ሁሉ ኃጢአተኞች ስለነበሩ ሁሉም የራሳቸው ኃጢአት ትዝ አላቸው፣ የራሳቸው ወንጀል ትዝ አላቸው እና ሁሉም ለካስ በተለያየ ጊዜ እንደዚህ አይነት ሴቶች ጋር ሄዷል፣ በተለያየ ጊዜ እንደዚህ አይነት ችግር አድርጓል እና ሁሉም ሰው የራሱ ድካም አለበት። ከናንተ ኃጢአት የሌለበት መጀመሪያ እሱ ይውገራት ሲል እኔ ኃጢአተኛ ነኝ የሚል ሰው ጠፋ፣ እኔ ኃጢአት የለብኝም የሚል ሰው ጠፋና ሁሉም ከዛ ስፍራ ሄዱና ቀና ባለበት ጊዜ ሴትዮዋ ብቻዋን አገኛት። አንቺ ሴት የከሰሱሽ ሰዎች የት አሉ በማለት ጠየቃት። አንድም የለም ሁሉም ሄደዋል አለችው። እንግዳውስ እኔም አልፈርድብሽም በሰላም ሂጂ አላት። ነፃ አወጣት። እንግዲህ አንዳንድ ጊዜ ችግሮችን በጣም እንዲህ ጌታ ኢየሱስ ክርስቶስ በጥበብ የዚችን ሴት ፍርድ እንደሻረ ወይም ነፃ እንዳወጣት ነገሮችን በጥበብ መፍታት ያስፈልጋል ማለት ነው። ለመጽሐፍ ቅዱሳዊ የግጭት አፈታት አለ። አንደኛው የግጭት አፈታት መንገድ በእግዚአብሔር ማመን ነው። አንድ ክርስቲያን በእግዚአብሔር የሚያምን ከሆነ እግዚአብሔር መልስ አለው ብሎ የሚያምን ከሆነ ኢየሱስ መልስ ነው በትዳሬ ውስጥ ብሎ የሚያምን ከሆነ መልስ ከእግዚአብሔር ዘንድ አለው። ስለዚህ ችግሩን ለመፍታት የመጀመሪያው እርምጃ በእምነት መመላለስ ነው፣ በእምነት መገኘት ነው፣ የእግዚአብሔር ሰው ሆኖ መገኘት ነው፣ እግዚአብሔርን ተስፋ ማድረግ ነው። ሌላው ከእግዚአብሔር እርዳታ ለማግኘት በጋራ መጸለይ ነው። እንግዲህ ሁለት ባለትዳሮች በሚጋጩበት ጊዜ፣ አለመግባባቶች በሚፈጠሩበት ጊዜ አለመግባባታቸውን ለመፍታት በመጀመሪያ ሊወስዱት የሚገባው ስቴፕ በእግዚአብሔር ፊት መጸለይ ነው ማለት ነው። ሌላው የእግዚአብሔርን ቃል ስልጣን ማክበር አለባቸው። በመጽሐፍ ቅዱስ ውስጥ ማንኛውንም አይነት ችግር የሚፈታ መልስ አለ። በርካታ ችግሮች በመጽሐፍ ቅዱስ መልስ አላቸውና በመጽሐፍ ቅዱስ ውስጥ የተቀመጠውን የእግዚአብሔር ቃል ስልጣን ማክበር ነውና ከዛ በላይ ሌላ ችግራችንን የሚፈታ ዳኝነትን የሚሰጥ ነገር የለምና በእግዚአብሔር ቃል የተቀመጠውን ነገር በቃ ፍጹም ነው ብሎ ማመንና መቀበል ያስፈልጋል ማለት ነው። ዳኝነቱን ለእግዚአብሔር ቃል መስጠት ማለት ነው። ሌላ መጽሐፍ ቅዱስ ስለ ጋብቻው የሚለውን ነገር በሚገባ ማጥናት ነው። ግጭቶቻችን መንስኤያቸው፣ ምክንያታቸው፣ መፍትሄያቸው መጽሐፍ ቅዱስ ውስጥ መልስ አለ። ስለዚህ የእግዚአብሔር ቃል ችግሮችን ለመፍታት የሚለውን በጣም በትህትና ማጥናት ያስፈልጋል ማለት ነው። ልብን ሰፋ አድርጎ እንዲህ ነው ወይ የሚለው በማለት ቃሉን ማጥናት ያስፈልጋል ማለት ነው። ሌላው መታዘዝ ነው። እንግዲህ ደግሞ ቃሉን ካጠናን በኋላ ለቃሉ ስልጣን መገዛትና መታዘዝ ያስፈልጋል ማለት ነው። ከዛ ባሻገር እግዚአብሔር ስለ ጋብቻ የራሱ ስርዓተ ጥለት ወይም ንድፍ አለው። ያንን ንድፍ ማክበር ነው። እግዚአብሔር ባልመሪ ይሆናል ካለ ባልመሪ ይሆናል። እግዚአብሔር ቃል እንደሚለው እግዚአብሔር የሚለውን ነገር አክብሮ ለዛ መገዛት በጣም ወሳኝ ነገር ነው። ተግባራዊ የሆነው የግጭት አያያዝ ስንመለከት ጥቂት አንድ ሁለት ደቂቃ ወስጄ ልጨርስ። ይሄንን ቅሬታ ሲፈጠር የበለጠ ነገሩን ለመፍታት ቀና ሆኖ መገኘት ወይም ቅን መሆን ያስፈልጋል። ሌላው ፍቅርና እንክብካቤን በማሳየት የትዳር አጋርን ማረጋጋት ያስፈልጋል። አለመግባባቶች በሚፈጠሩ ጊዜ ብርቱ የሆነው ሰው ወይም ደግሞ ያለመግባባቱ ምክንያት ያልሆነው ሰው ሌላውን የትዳር አጋሩን ማረጋጋትና ፍቅር ማሳየት በጣም ወሳኝ ነገር ነውና ይሄ ነው ችግሮችን የሚፈታው። ችግሩን ከማባባስ ይልቅ የትዳር አጋርን ማረጋጋት፣ ቆይ እስቲ ረጋ በይ የኔ ውድ ስማኝ ብሎ ማረጋጋት በጣም ወሳኝ ነገር ነው።
ሌላ ራስንም ማረጋጋት ያስፈልጋል። ራስን የማረጋጋት ዘዴዎችን ፕራክቲስ ማድረግ ወይም መለማመድ መማር ያስፈልጋል። ከትዳር አጋር በጎ ተጽዕኖን ለመቀበል ፈቃደኛ መሆን ያስፈልጋል ማለት ነው። ሌላው ጭቅጭቆችን ላለማራገብ ወይም መልእክት ያላቸውን ሁለት አይነት መልእክት ያላቸውን ንግግሮች ማስወገድ ያስፈልጋል። አንዳንድ ቃላት፣ አንዳንድ እሳቤዎች፣ አንዳንድ ንግግሮች የተለያየ መልእክት ሁለት አይነት መልእክት አላቸው እና እንደዚህ ቅኔ የሚመስሉ ሽሙጥ የሚመስሉ ነገሮችን ማስወገድ ያስፈልጋል። ሌላው ክርክርን፣ ጸብን፣ ጦርነትን ለማሸነፍ ካስፈለገ ዋናው የማሸነፊያ መንገድ ፍቅር ነው እና መጽሐፍ ቅዱሳችን እንደሚለው በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል እና ይህን የመሳሰሉትን መፍትሄዎች መከተል እንግዲህ በጣም አስፈላጊ ነው ማለት ነው። እንግዲህ ይህን ካልን ዛሬ እዚህ ላይ እናቆምና የዛሬውን ፕሮግራም በዚህ ብናበቃ መልካም ብናጠናቅቅ መልካም ይመስለኛል። አሁን 3 ሰዓት ከሆኗል፣ 15 ደቂቃ ወስጃለሁ። እንግዲህ እግዚአብሔር አምላካችን ስለሰጠን ጊዜ ስሙ የተባረከ ይሁን። ይህንን የተከታተላችሁ ሰዎች ጥያቄዎች፣ ሐሳብ ወይም አስተያየት ካላችሁ ቻት ቦክስ ውስጥ ልታስቀምጡልኝ ትችላላችሁ። እንግዲህ ይህንን ትምህርት ደግሞ ለሌሎች ሰዎች ሼር በማድረግ ሰዎች ሁሉ እንዲዳረስ እንዲጠቀሙበት ብታደርጉ አብራችሁን እንደቆማችሁ የምንረዳበት መንገድ ነው። ላይክ በማድረግ ሼር በማድረግ ኮሜንት በማድረግ እንደዚሁም ደግሞ አፈበአን ሰብስክራይብ በማድረግ ከኛ ጋር እንድታገለግሉ በጌታ እንጠይቃችኋለን። አፈበአ የእናንተ ነው። አብራችሁት ከአፈበአ ጋር እንድታገለግሉ አደራ እንላለን። በሚቀጥለው ሳምንት በተመሳሳይ ሰዓት እስክንገናኝ ድረስ በዚህ ሰናበታችኋለሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። መወዳችሁና ማከብራችሁ ቅዱሳን ወንድሞች እና እህቶች ሰላም ሁኑልኝ። ሻሎም